የተከበራችሁ የልዑል እግዚአብሔር ቤተሰቦች ዛሬ የምናሰማው ከማኅፀን ጀምሮ ለፈጣሪ የተለየ በበረሃ በጸጋው የጸና አራዊትን እንደ የዋህ በግ የገዛና ለዕውር አቁራ እንባውን ያፈሰሰ ታላቅ ጻድቅ ታሪክ የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስን ነው። ቪዲዮውን ላይክ በማድረግ ለሌሎቹ ክርስቲያኖች ደግሞ ሸር በማድረግ ይህንን የበረከት ቃል እንዲሰሙ ያድርጉ። ለቻናላችን አዲስ ከሆኑ ደግሞ መሰል የገድላትና ትምህርቶች እንዲደርሱ ሰብስክራይብ ማድረጉን አይርሱ። አሁን ልባችን ሰብሰብ አድርገን ወደ ጻድቁ አቡነ ገብረ መንፈስ ቅዱስ የገድላት ትምህርት እንሻገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን ቆያችሁ እያል በቅድስት ሥላሴ ስም አምነንና ተማጽነን የታላቁን ጻድቅ ገድልና ታምር እንመለከታለን። የእግዚአብሔር ወዳጅ የቅዱሳን መመኪያ የንጹህና የቅዱስና ሁሉ ምሳሌ የሆኑት የታላቁና የጻድቁ አቡነ ገብረ መንፈስ ቅዱስ የሕይወት ታሪክና ገድል የሚጀምረው በታችኛው ግብፅ አውራጃ ንሂስ በተባለች የተቀደሰች ምድር ላይ ነው። በዚህ ቦታ የሚኖሩ ስምዖንና አቅሌስያ የሚባሉ ደጋግ ክርስቲያኖች ነበሩ። እነዚህ ወላጆች እግዚአብሔርን በቅንነት የሚያመልኩ በሕጉና በትእዛዙ የሚመሩ ለነዳያንና ለምስኪኖች የሚራሩ ባለጸጎች ነበሩ። ይሁን እንጂ በምድራዊ ሕይወታቸው አንድ ትልቅና እጅግ የሚያሳዝን ጎደሎ ነበረባቸው። እርሱም ልጅ አለመውለዳቸው ነበር። ለ30 ዓመታት ያህል ማኅፀኗ መካን በመሆኑ አቅሌስያ ሌሊትና ቀን ወደ እግዚአብሔር ታለቅስ ነበር። ስምዖንም ሚስቱን እያጽናናት በጾምና በጸሎት ካላቸው ወርቅና ብር ለቤተሰቦቻቸውና ለምስኪኖች እየመጸወቱ የእግዚአብሔርን የምሕረት ቀን በጽኑ ተስፋ ይጠብቁ ነበር። ልክ እንደ አብርሃምና ሳራ እንደ ሐናና ሕልቅና በቤተ መቅደስ ውስጥ ተንበርክከው እንባቸውን ያፈሱ ነበር። እግዚአብሔር አምላክ የእነዚህን ቅዱሳን ወላጆች ጸሎት ሰማ፣ እንባቸውንም ከንቱ አላስቀረውም። መጋቢት 29 ቀን መላው ዓለም ባለ ትንሣኤውን በሚያከብርበት በዚያ የተቀደሰ ዕለት የታላቁ የመላእክት አለቃ የቅዱስ ገብርኤል ብርሃን በቤታቸው ውስጥ በራ። ገብርኤል ለአቅሌስያ በራእይ የተገለጠላት ክብሩና ብርሃኑ ከፀሐይ 10 እጥፍ የሚያበራው መልአክ ማኅፀኗ እንደሚፈታና ክብሩ በአፍሪካና በዓለም ሁሉ ላይ የሚያበራ ሰይጣንን የሚቀጠቅጥ ታላቅ ቅዱስ ልጅ እንደምትወልድ አበሰራት። ያ የተስፋ ቃል ተፈጸመ። በታምር የተጸነሰው ሕፃን ታኅሳስ 29 ቀን ተወለደ። ሕፃኑ ገብረ መንፈስ ቅዱስ ከተወለደበት በዚያኑ ቅጽበት ምድር በብርሃን ተሞላች። በተወለደበት ሰዓት እንደ ማንኛውም ሕፃን አልጮኸም፣ አላለቀሰምም። ይልቁኑ ከተወለደበት ማኅፀን እንደወጣ ወዲያውኑ በሁለት ትንንሽ እግሮቹ ቀጥ ብሎ ቆመ። ዓይኖቹን ወደ ሰማይ አሻቅቦ በመመልከት በሕፃንነቱ አንደበት ፍጹም በሆነ የቅዱሳን አነጋገር እንዲህ ሲል ፈጣሪውን አመሰገነ። ከጨለማ ወደሚደነቅ ብርሃኑ ላወጣኝ ለአብ ለወልደ መንፈስ ቅዱስ ፍጹም ምስጋና ይሁን። ይህ ብቻ አልነበረም። ሕፃኑ የእናቱን ጡት ለመጥባት ፍጹም ፈቃደኛ አልሆነም። ይህ አስደናቂ ድርጊቱ ገና ከማኅፀን ጀምሮ ለዓለማዊ ምግብና ምኞት የሞተ በመንፈስ ቅዱስ ሰማያዊ ጸጋ ብቻ የሚኖር መሆኑን ያሳየበት የመጀመሪያው ታላቅ ታምር ነበር። ወላጆቹና የአገሩ ሰዎች ይህንን ድንቅ ነገር አይተው በመገረም እግዚአብሔርን በአንድነት አከበሩት። ሕፃኑ ገብረ መንፈስ ቅዱስ ዕድሜው 3 ዓመት ሲሞላው ዓለማዊውን ትምህርት ሳይሆን ሰማያዊውን ምስጢር ይማር ዘንድ የእግዚአብሔር መልአክ ቅዱስ ገብርኤል በብርሃን ክንፎቹ ታቅፎ ከወላጆቹ ቤት አወጣው። የወሰደውም ወደ ግብፅ አስቄጥስ በረሃ ነበር። ከዚያን ጊዜ ጀምሮ ጻድቁ አባታችን ከሰው ልጅ ማህበረሰብ ፍጹም ተለይተው ማንም ሰው ሊቋቋመው በማይችለው በታላቅ ገዳማዊ ተጋድሎ መኖር ጀመሩ። በዚያ እጅግ አስፈሪና ደረቅ በረሃ ውስጥ ምንም አይነት የሰው ልጅ ልብስ አልለበሱም ነበር። የቀኑ የሚያቃጥል ፀሐይና የሌሊቱ አጥንትን የሚሰብር ቅዝቃዜ የጻድቁን ስጋ እንዳያሰቃየው እግዚአብሔር አምላክ ታምር አደረገ። በሰውነታቸው ላይ እንደምን ምንጣፍና እንደ ከበረ ልብስ የሚከድን ጥቅጥቅ ያለ ጸጉር በቀለላቸው። በዚህም ምክንያት በቅዱሳን ታሪክ ውስጥ ጸጉር ለባሹ ተብለው በታላቅ ክብር ተጠሩ። ለረጅም ዘመናት በበረሃ ሲኖሩ የዓለምን ምግብና ውሃ አልቀመሱም። ምግባቸው የእግዚአብሔር ቃልና የመላእክት ምስጋና፣ መጠጣቸውም ከመለኮት የሚፈልቅ ሰማያዊ ጸጋ ነበር። አልፎ አልፎ ቅዱሳን መላእክት የሰማይ ህብስትና የሕይወት ጽዋ ያበሏቸውና ያጠጧቸው ነበር። ጻድቁ ሌሊትና ቀን ሳይተኙ ሳይቀመጡና ሳይገ
ሳይጋደሙ እጆቻቸውን ወደ ሰማይ ዘርግተው ልክ እንደ ጽኑ የምድር ምሰሶ ቆመው ይጸልዩ ነበር። ከተጋድሏቸውም ብዛት የተነሳ የሰውነታቸው ቆዳ አልቆ ነበር። በዚህ ታላቅ ቅድስናና ተጋድሎ ሳሉ ጠላት ሰይጣን በቅናት ተሞልቶ በተለያየ አስፈሪ አምሳል እየተገለጠ ይፈትናቸው ነበር። አንዳንዴ እንደሚያገሳ አንበሳ፣ ሌላ ጊዜ ደግሞ እንደ መርዛማ እባብ፣ ዘንዶና ጊንጥ እየሆኑ ሊያስደነግጧቸውና ከጸሎታቸው ሊያስተጓጉሏቸው ይሞክሩ ነበር። ሰይጣን በብዙ ሚሊዮን የሚቆጠሩ ጭፍሮቹን አስከትሎ በዙሪያቸው ይጮህ ነበር። ነገር ግን አቡነ ገብረ መንፈስ ቅዱስ በትዕግስት በጽኑ ጾምና በፈጣሪ ላይ ባላቸው ፍጹም እምነት በስመ ሥላሴና በዕፀ መስቀሉ ኃይል የሰይጣንን ሴራና ተንኮል እንደ ጉም አበነኑት፣ ፍጹምም ድል ነሱት። በጸሎታቸው ኃይል ከምድር በላይ 5 ክንድ ያህል ከፍ ብለው ይቆሙ ነበር። አቡነ ገብረ መንፈስ ቅዱስ በግብፅ በረሃዎች ውስጥ ለ300 ዓመታት ያህል ፍጹም የሆነ ከሰው ልጅ አስተሳሰብ በላይ የሆነ የቅድስና ሕይወት ከኖሩ በኋላ እግዚአብሔር አምላክ ለአፍሪካ ብርሃን ሊያደርጋቸው ስላሰበ አዲስ መለኮታዊ ተልእኮ ሰጣቸው። ከዙፋኑ የወረደው መለኮታዊ ድምፅ እንዲህ አላቸው፣ ወዳጄ ገብረ መንፈስ ቅዱስ ሆይ ተነስተህ ወደ ደቡብ ምድር ወደ ኢትዮጵያ ሂድ። ያቺ ምድር እኔ የመረጥኳት ሕዝቦቿም ስሜን የሚጠሩባትና ታቦተ ሕጌ ያለበት ናትና ሂደህ ንስሐ ስበክ፣ የምንኩስናንም ሕይወት አጽና። ጻድቁ አባታችንም የእግዚአብሔርን ትእዛዝ በማክበር በቅዱሳን መላእክት ታጅበው በብርሃን ደመና ተጭነው ወደ ኢትዮጵያ መጡ። በዚያ ዘመን የኢትዮጵያ ቤተ ክርስቲያን በከፍተኛ መንፈሳዊ መነቃቃት ላይ ነበረች። ጻድቁ በኢትዮጵያ ምድር ሲዘዋወሩ ረጅምና ወጣ ገባ የሆኑትን ተራሮች እያቋረጡ በየጫካውና በየዋሻው በመጸለይ ተጋድሏቸውን ቀጠሉ። ዋና ማዕከላቸውና መንፈሳዊ ምሽጋቸውን ያደረጉት ዝቋላ የእሳተ ገሞራ ፍንዳታ በነበረበትና አሁን ማራኪ ሐይቅ በሆነው ተራራና በጉራጌ ዞን በምድረ ከብድ ላይ ነበር። በታሪካቸው ውስጥ እጅግ አስደናቂውና ትልቁ ተጋድሎ የተፈጸመው በዝቋላ ሐይቅ ውስጥ ነው። ጻድቁ ስለ ኢትዮጵያ ሕዝብ ኃጢአትና በደል፣ ስለ ዓለም ሁሉ መዳንና ከሲኦል መውጣት ሲሉ ወደ ዝቋላ ሐይቅ ገቡ። እስከ አንገታቸው ድረስ በውሃ ውስጥ በመዘፈቅ 40 መዓልትና ለ40 ሌሊት ያለማቋረጥ ጸለዩ። ከዓይኖቻቸው የሚፈሰው የእንባ ብዛት ከሐይቁ ውሃ ጋር ይደባለቅ ነበር። ሰይጣናትም በሐይቁ ውስጥ ሆነው በድንጋይ ይመቷቸው ነበር። እግዚአብሔር አምላክ የጻድቁን ለቅሶ መከራና የ40 ቀን ጽኑ ተጋድሎ አይቶ በምህረቱ መለሰላቸው። መለኮታዊ ቃል ኪዳን በመስጠት በስማቸው የሚማጸኑትን ወደ ዝቋላ መጥተው እምነቱን የሚቀቡትንና ለነዳያን የሚመጸውቱትን ሁሉ ከገሃነመ እሳት እንደሚምርላቸው ቃል ገባላቸው። አቡነ ገብረ መንፈስ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስዕላት ላይ ሲሳሉ ሁልጊዜ ከአንበሶችና ከነብሮች ጋር ይታያሉ። ጻድቁ ፍጹም የቅድስና ማማ ላይ በመድረሳቸው በመጀመሪያው ሰው በአዳም ዘመን በገነት የነበረው በሰውና በአራዊት መካከል ያለው ሰላም ሙሉ ለሙሉ ተመልሶላቸው ነበር። 60 አንበሶችና 60 ነብሮች ሁልጊዜ በሄዱበት ቦታ ሁሉ ይከተሏቸውና ይጠብቋቸው ነበር። እነዚህ ጨካኝና ስጋ በል የሆኑ አራዊት በጻድቁ ፊት ሲቆሙ ፍጹም የዋሆችና ታዛዦች ይሆናሉ። ልክ እንደ የዋህ በግ የሆኑ የጻድቁን እግሮች ይልሱ ነበር። አራዊቱ የጻድቁን የጸሎት ድምፅና ያንን ጣፋጭ የኪዳን ዜማ እያደመጡ በዙሪያቸው በሰላም ይሰበኩ ነበር። ከታሪካቸው ውስጥ እጅግ ልብ የሚነካውና የጻድቁን ርኅራኄ የሚያሳየው የዕውሯ ቁራ ታሪክ ነው። በአንድ ወቅት በኢትዮጵያ ምድር ላይ ከባድ ድርቅና ረሃብ በሆነበት ጊዜ አንዲት ቁራ የሚጠጣ ውሃ አጥታ ከሙቀት የተነሳ ዓይኖቿ ታውረውና ክንፎቿ ደርቀው ሊሞቱ ዝቅ ብለው ነበር። ጻድቁ ይህችን ፍጥረት ባዩት ጊዜ የርኅራኄው ጥግ ወደር የለውምና አንጀታቸው ተቆረጠ፣ ልባቸውን በታላቅ ሐዘን ተዋጠ። ወፏን በእጃቸው አንስተው ከዓይኖቻቸው የሚወጣውን ያንን ቅዱስ እንባ ጠብታ እንድትጠጣ ፈቀዱላት። ቁራዋ የጻድቁን እንባ በጠጣች ጊዜ ወዲያውኑ ዓይኖቿ በሩ፣ ክንፎቿም ታደሱና በደስታ እየበረረች ፈጣሪን አመሰገነች። ይህ ታምር ጻድቁ ለሰው ልጅ ብቻ ሳይሆን ለእንስሳትና ለፍጥረት ሁሉ ያላቸውን ጥልቅ መለኮታዊ ፍቅር ያሳያል። ጻድቁ በኢትዮጵያ መንደሮች ሲዘዋወሩ በጸሎታቸው ሙታንን ያስነሱ፣ ለምጻንን ያነጹ፣ ዕውራንን ያበሩና አጋንንትን ያሳድዱ ነበር። ሕዝቡም የእግዚአብሔርን ታላቅ ክብር በጻድቁ ላይ እያዩ ወደ ንስሐ ጎዳና ይመለሱ ነበር። የታላቁ ጻድቅ የአቡነ ገብረ መንፈስ ቅዱስ በዓል በቤተ ክርስቲያናችን ጥቅምት 5 እና መጋቢት 5 ቀን 2 ጊዜ ተለይቶ ይከበራል። ታሪኩና ምስጢሩ እንዲህ ነው። ጻድቁ አባታችን በዚህ ምድር ላይ 562 ዓመታት ሙሉ ረጅምና ታምራዊ ሕይወትን ከኖሩ በኋላ የዚህን ዓለም ድካም ፈጽመው በእውነት ያረፉበትና ወደ ሰማያዊ ክብር የተሸጋገሩበት እውነተኛው ዕለት መጋቢት 5 ቀን ነበር። ነገር ግን ይህ መጋቢት 5 ቀን የሚውልበት ወቅት መላው የክርስቲያን ዓለም በታላቁ የአብይ ጾም ውስጥ የሚገኝበት ጊዜ ነው። በቤተ ክርስቲያን ስርዓትና ቀኖና መሰረት
የዐቢይ ጾም ፍጹም የሐዘን፣ የጸሎት፣ የቁጭትና የለቅሶ ጊዜ በመሆኑ በዚህ ወቅት በቤተ ክርስቲያን ውስጥ የደስታ እልልታ፣ ጭብጨባ፣ የከበሮ መምታትና ደማቅ ዓመታዊ በዓላትን በከበሮ ማክበር ፍጹም አይፈቀድም። ቅድስት ቤተ ክርስቲያናችንም ለዚህ ታላቅ ጻድቅ የሚገባውን ምስጋናና የከበሮ ክብር በጾም ምክንያት መጋቢት 5 ቀን ማቅረብ ስላልተቻለ ታላቁን የእረፍት በዓላቸውን ወደ ሌላ ጊዜ አዛወረችው። ያም የተመረጠው ዕለት ጥቅምት 5 ቀን ሆነ። ይህ ጥቅምት 5 ቀን ዝም ብሎ የተመረጠ ቀን አልነበረም። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በዝቋላ ማዕከልና በምድረ ከብድ ለዘመናት ከተጋደሉ በኋላ ጌታችን ኢየሱስ ክርስቶስ መጥቶ ስምህን የጠራውን ገድልህን ያነበበውን በስምህ አንድ ብርጭቆ ቀዝቃዛ ውሃ ያጠጣውን ሁሉ እምርልሃለሁ ብሎ ታላቁን የማይታጠፍ የምሕረት ቃል ኪዳን የሰጣቸው ዕለት ነበር። ስለዚህም ነው ዛሬ ኦርቶዶክሳውያን ምዕመናን መጋቢት 5 ቀንን የረፍታቸው እውነተኛ ማስታወሻ አድርገን በጾምና በጸሎት ብቻ ስናስበው ጥቅምት 5 ቀንን ደግሞ የተሰጣቸውን ታላቅ ቃል ኪዳን በጾም ምክንያት ሳናከብረው ያለፍነውን ዓመታዊ በዓላቸውን በደስታ በእልልታና በከበሮ የምናከብረው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጥቅምት 5 ቀን እረፍታቸው ቢታሰብም እንደኛ እንደ ተራ ሰዎች ስጋቸው በምድር ላይ አልበሰበሰም። መላእክት መጥተው ቅዱስ ስጋቸውን በምድረ ከብድ በክብር ሰወሩት። ዛሬም ድረስ በየዓመቱ ጥቅምት 5 እና መጋቢት 5 ቀን እንዲሁም በየወሩ በአምስተኛው ዕለት የጻድቁ ወርሃዊ መታሰቢያ ይደረጋል። የጻድቁ በረከት ከሁላችን ጋር ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የጻድቁ አባታችን ረድኤትና በረከት የተሰጣቸውም የቃል ኪዳን ምሕረት ከሁላችን ጋር ይሁን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።